በኪዳነ ምህረት እስከዛሬ ብያችሁ አላቅም። ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጉ ለብዙ ሰው እንዲደርስ ነው ፈልጌው ነው። ኪዳነ ምህረት መጽናኛዬ ብለን የዘመርንላት ያለቀስንባት አይናችን ስንወጣ ስንገባ ክርትት ያለላት ቤተ መቅደሷ ሊመረቅ ይሄው ቀናቶች ብቻ ቀሩት። እንኳን ደስ ያላችሁ። ኮሜንት ላይ ኪዳነ ምህረት እናቴ እያላችሁ ኮፒ ሊንክ 16 ጊዜ እያደረጋችሁ ይህን ቪዲዮ ዓለም ላይ ያሉ ኦርቶዶክሳውያን እንዲያዩት መልእክቴን አስተላልፋለሁ። ታዲያ ቀኑን መቼም አልነግራችሁም። ግንቦት 15 እና 16 እንደሆነ ሁላችንም እናውቃለን። የምንጠብቀው በእለቱ ግቢዋን በምእመን ሞልተን መገኘት ብቻ ነው። ቅዱስ ፓትርያርኩ፣ ሊቃነ ጳጳሳት፣ ዘማሪያን፣ የገዳማት የአድባራት አስተዳዳሪዎች በፍጹም አይቀሩም። ታዲያ ከናንተ የሚጠበቀው ነጭ ለብሳችሁ እንደ ከዋክብት አብረታችሁ በቦታው በመገኘት ነው። የእናታችን የቅድስት ኪዳነ ምህረት ምልጃዋ ጸሎቷ በየቤታችን ውስጥ ገብተዋል። ታዲያ ቤቷን ለማስመረቅ እኛ ቤቷ መገኘት የለብንም? ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት አድርጉልኝ። ተጨማሪ አርብ ማለት ነው የበረከት ስራ መስራት የምትፈልጉ እየሄዳችሁ በረከት ስራ መስራት ትችላላችሁ። ቤተክርስቲያኑ 24 ሰዓት ክፍት ነው የበረከት ስራ ለመስራት። ያላችሁን ጊዜ አጣባችሁም ቢሆን 1 ሰዓትም 2 ሰዓትም ሄዳችሁ የበረከት ስራ ስሩ።